የጥበብ መንገድ በሚል ወደ አማርኛ ከተተረጎሙ የካሊል ጅብራን ሥራዎች መካከል በተስፋውን ምትኩ የተተረጎመውን ማርታ እነሆ። ማርታ አባቷ የሞቱት ገና ዳዴ ማለት ሳትጀምር ነበር። 10 ዓመት ሳይሞላትም እናቷን አጣች። ማርታ ወላጅ አልባ እንደመሆኗ ለአንድ ደሃ ገበሬ ተሰጥታ አገልጋዩ ሆነች። በሰሜን ሊባኖስ ከሚገኙ ውብ ተራራዎች ስር በሚገኝ አንድ ድብቅ ጎጆ ውስጥ ይኖሩ ነበር። አባቷ በሞቱ ጊዜ በባህር ዛፎችና በለውዝ ዛፎች መሃል የሚገኘውን ጎጆአቸውን ብቻ ነበር ለቤተሰባቸው ያወረሱት። እሷን በእርግጥ ወላጅ አልባ ያደረጋት የእናቷ ሞት ነበር። የእናቷ ሞት መቼም የማይሞላ ባዶነት በልቧ ተክሎባታል። በትውልድ ቦታዋ ባይተዋር ሆናለች። በየዕለቱ አንዲት ላም ግጦሽ ለማብላት ባዶ እግሯን ትጓዛለች። ላሟ ግጦሿን ስትግጥ እሷ ከአንድ ዛፍ ስር አረፍ ብላ ከወፎች ጋር ትዘምራለች፣ ከጅረቱ ጋር ታለቅሳለች። በመንፈሷ እርጋታ ላሟን ታስቀናታለች። ቢራቢሮዎች ከበላያቸው የሚያንዣብቡባቸውን አበቦች ትመለከታቸዋለች። ምሽት ላይ ወደ ቤት ትመለስና ራቷን ዳቦ፣ የወይራ ፍሬና የደረቀ ፍራፍሬ ትበላለች። እጆቿን በመንተራስ ሰሌን ላይ ትተኛለች። እንቅልፏ ዘላለማዊ እንዲሆን ሁል ጊዜ ትጸልያለች። ንጋት ሲሆን አለቃዋ ይቀሰቅሳትና ላሟን እየነዳች ወደ ግጦሽ ከማሰማራቷ በፊት የቤቱን ሥራ እንድታጠናቀቅ ያዛታል። በትዕዛዙ እየተንቀጠቀጠች የተባለችውን ትፈጽማለች። እንዲህ እያሉ እነዚያ የልጅነት አስጨናቂ ዓመታት አለፉና ማርታ ልክ እንደ ችግኝ አደገች። በልቧ እሷ ራሷ የማታውቀው አንድ ፍቅር ጎልምሷል። ልክ በአንድ አበባ ልብ መሃል እንደሚወለድ አስደሳች መዓዛ። በጎሽ ጥማቸውን ሊያረኩ ወራጅ ውሃ እንደሚከተሉት እርሷም ሕልሟን ተከትለው አደገች። አእምሯ መሬት እንዳልረገጠው የእውቀት ዘር እንዳልተዘራበት ድንግል መሬት ነበር። እኛ በከተማ ግርግር መሃል የምንኖር ሰዎች በተራራ ስር ባሉ መንደሮች ውስጥ ስለሚኖሩ ሰዎች ሕይወት ምንም አናውቅ። ተፈጥሮን በየውደቷ በማስመሰል በጸደይ የሚፈግገውን፣ በበጋ የሚበረታውን፣ በመኸር ምርት የሚሰበስበውንና በክረምት የሚያርፈውን ቀላል የከተማ ሕይወት ዜማ እስክንዘነጋ ድረስ በከተማ ሕይወት ባህር ሰጥመን እንቆያለን። በገጠር ከሚኖሩ በብር ወይም በወርቅ ካጌጡ ባላገሮች እኛ ሀብታሞች ነን። እነርሱ ግን በመንፈሳዊ ሀብት ይበልጡናል። እኛ የዘራነውን ነው የምናጭደው፣ እነርሱ ያጨዱትን ይዘራሉ። እኛ የማግኘት አሁንም የማግኘት ባሪያዎች ነን። እነርሱ ግን የሕፃናት አይነት በእርካታ የተሞሉ ናቸው። እኛ ከሕይወት ኩባያ የምንጎነጨው ቅመም ከምሬት፣ ከተስፋ መቁረጥ፣ ከፍርሃትና ከድካም ጋር የተቀየጠ ነው። እነርሱ ግን የሕይወትን ንጹሕ ወለላ ይጠጣሉ። 16 ዓመት ሲሞላት የማርታ ነፍስ ልክ የተዋበ የመሬት አቀማመጥ እንደሚያንጸባርቅ ሁሉ ንጹሕ መስተዋት ሆነች። ልቧም የትኛውንም አይነት ድምፅ እንደሚያስተጋባ ጥንታዊ ሸለቆ ሆነች። በመኸር ወቅት አንድ ዕለት ከአንድ ምንጭ ጎን ተቀምጣ ሞት በሰዎች ነፍስ ውስጥ እንደሚጓዘው ነፋሱም በዛፎቹ ቅርንጫፎች መሃል እየተሽሎኮለከ ቢጫዎቹን ቅጠሎች ሲያረግፋቸው ተመለከተች። ልቦቻቸው የደረቁትን የጠወለጉ አበቦችና ስደተኞች አዲስ ሕይወት እንደሚሹ በመሬት ደረት ላይ መጠለያ ፍለጋ የሚረግፉትን የአበባ ዛፎች ተመለከተቻቸው። በዚህ የሐሳብ ባህር ሰጥማ ሳለ የተቀመጠችበት መሬት በሆነ ኮቴ ሲናወጥ ሰማች። ዞር ስትል አንድ ፈረሰኛ ወደ እርሷ ሲመጣ አየች። ወደ ሐይቁ እንደተጠጋ ከፈረሱ ወረደና ከዚህ በፊት ከወንድ ሰምታቸው በማታውቃቸው የትህትና ቃላት ሰላምታ ሰጣት። ከዚያም ወጣቷ እመቤት፣ የሚሄድበት መንገድ ጠፍቶብኛል፣ ወደ ጠረፍ የሚወስደውን መንገድ ልታሳይኝ ትችያለሽ? ሲል ጠየቃት። ከምንጩ ዳር እንደ ጨቅላ የቅጠል ዝንጣፊ ለምልማ የተቀመጠችው ማርታ አዝናለሁ ጌታዬ፣ አቅጣጫውን ልመራህ አልችልም። ከቤቴ ርቄ ሄጄ አላውቅም። ነገር ግን አለቃዬን ብትጠይቀው በእርግጠኝነት ሊረዳህ ይችላል አለችው። ስትናገር በሐፍረት የቀላው ፊቷ ውበቷንና አዋቂነቷን መሰከረባት።
ርቃው ልትሄድ ስትል አስቆማትና ለስለስ ብሎ እባክሽን አትሂጂ አላት። ከወንዱ የወጣው ኃይለኛ ድምፅ እንዳትንቀሳቀስ አደረጋት። ጨረፍ አድርጋ ፊቱን ስትመለከተው አተኩሮ እንደሚመለከታት አስተዋለች። የዝምታ እይታው ሊገባት አልቻለም። ራቁት እግሮቿን፣ ውብ እጆቿን፣ ለስላሳ አንገቷንና አንጸባራቂ ጸጉሯን በፍቅር ተመለከታቸው። በፍቅርና ባድናቆት ተውጦ እንደ ፀሐይ የሚያበሩ ጉንጮቿንና በጥንቃቄ ተቀርጾ የተሰራ ቁመናዋን አስተዋላቸው። አንድ ቃል ማውጣትም ሆነ አንድ ጡንቻዋን ማንቀሳቀስ አልቻለችም። የዛን ዕለት ምሽት ላሟ ወደ በረቷ ብቻዋን ተመለሰች። የማርታ ጌታ በሸለቆ ሙሉ ቢፈልጋትም ሊያገኛት አልቻለም። ሚስቱ ሌሊቱን ሙሉ ስታለቅስ አደረች። በነጋታው ጠዋትም ትናንት ማታ ማርታን በሕልም ያየዋት፣ አታሎ በወሰዳት አረመኔ እቅፍ ውስጥ ናት። አረመኔው ሊገድላትም ቢሆን ማርታ ግን ፈገግ ብላለች አለች። በ1900 መኸር ወቅት እረፍቴን በሰሜን ሊባኖስ ካሳለፍኩ በኋላ ወደ ቤይሩት ተመለስኩ። ወደ ትምህርት ቤት ደግሜ ከመግባቴ በፊት ለአንድ ሳምንት ያህል ከክፍል ጓደኞቼ ጋር በከተማው ዞርኩ። የጎጆአቸው በር ተከፍቶ ደስ እንዳላቸው ወጣ ገባ እንደሚሉት ወፎች ነበር። ወጣትነት ብርሃናማ መጽሐፍት ዓይን የሚያጠፋ አቧራ የሚያራግፉበት ውብ ሕልም ነው። የእውቀትን ደስታ ከወጣትነት ሕልም ጋር የሚያያይዝ ብልህ አንድ ቀን ይመጣ ይሆን? የሰው ልጅ ተፈጥሮን እንደ መምህሩ፣ ስብዕናውን እንደ መጽሐፉ፣ ሕይወትን እንደ ትምህርት ቤቱ የሚመለከትበት ቀን ይመጣ ይሆን? ያ ቀን እስካልመጣ ድረስ የወጣቱ አስደሳች ሕልም መቼም አይሳካም። የወጣቱን የጋለ ስሜት እንብዛም ስለማንጠቀምበት መንፈሳዊ ምጥቀታችን እጅግ ዘገምተኛ ነው። አንድ ምሽት የቤይሩትን የተጨናነቁ መንገዶች እያስተዋልኩና በመንገድ ላይ ቸርቻሪዎች ጩኸት የደነቆርኩ ያህል እየተሰማኝ ሳለ አንድ ብቱቶ የለበሰ 5 ዓመት የሚሆነው ልጅ በአንድ ትሪ ላይ ጥቂት አበቦች ተሸክሞ አየሁ። አቅም ባጠረው ድምፅ ጥቂት አበቦች ይገዙኛል ጌታዬ ሲል ጠየቀኝ። በግማሽ የተከፈተ አፉ የነፍሱን ጥልቅ ቁስል ያስተጋባል። ራቁት እጆቹ ቀጫጭን ናቸው። የተጎሳቆለ ሰውነቱ እንደ ጠወለገ የአበባ ቅርንጫፍ ወደ አበባው ትሪ ጎብጧል። በምላሼ ድምፄ ከልገሳ ጫፍ መድረሴን እንዳይመሰክርብኝ ታገልኩ። ጥቂት አበባዎች ገዛሁት። ዋናው ዓላማዬ ግን እሱን ማስደሰት ነበር። ልቡ ልክ የመከራ ድራማ እንደሚታይበት መድረክ እንደሆነች ተሰማኝ። ንግግሬ በጥንቃቄና በዘዴ የተደረገ ስለነበር የደህንነት ስሜት ተሰምቶት ፊቱ በፈገግታ ፈካ። ተላምዷቸው የኖራቸው ድሆች በሙሉ ነውጠኝነት የሚታይባቸው ስለነበሩ የትህትና ቃላትን ከኔ በመስማቱ ተደንቆ ነበር። ስምህ ማን ነው ብዬ ጠየቅኩት። ፉአድ ብሎ መለሰልኝ። የማን ልጅ ነህ? የማርታ ልጅ ነኝ ሲል መለሰልኝ። አባትህስ ማን ነው? የቃሉን ትርጉም ያልተገነዘበ ይመስል ግራ በመጋባት ራሱን ከግራ ወደ ቀኝ ወዘወዘው። ጥያቄን ቀጠልኩ። እናታ አሁን የት ነች ፉአድ? እያለቀሰ ቤት ናት፣ ታማለች በማለት መለሰልኝ። በድንገት አእምሮዬ በትውስታ ተዋጠ። ከአንድ ሽማግሌ ባላገር ያላለቀ ታሪኳን የሰማሁላት ማርታ በአቅራቢያዬ ታማ ተገኝታለች። ትናንትና በሸለቆ መሃል እየተመላለሰች የተፈጥሮን ውበት ስታደንቅ የቆየችው ወጣት አሁን በጭንቀት ተይዛለች። የማለዳ ሕይወቷን በተፈጥሮ ገነት ውስጥ ያሳለፈችው ያቺ ወላጅ አልባ ሕፃን ንጹሐንን ከቦ በሚያስጨንቃቸው የከተማ ግርግር ታጥራለች። ልጁ ጉዞ ሲጀምር እጁን ያስኩትና ወደ እናትህ ውሰደኝ፣ ላያት እፈልጋለሁ አልኩት። በጸጥታ መንገዱን እየመራኝ መከተሌን ለማረጋገጥ ዞር ዞር እያለ ተመለከተኝ። የሞት አየር በሚነፍስባቸው ቆሻሻና ጠባብ መንገዶች መሃል፣ በኃጢአት ድምፅ ባዘመሙ ቤቶች መሃል በእርምጃው ላይ የሚነበበውን ድፍረት እያደነቁ ከፉአድ ጀርባ ተራመድኩ። በእነዚህ አመጽ፣ ወንጀልና ጭንቀት በነገሰባቸው መንደሮች መሃል መራመድ ድፍረት ይጠይቃል። በከተማዋ ክብር ሲሳለቁ
የሶሪያ ሙሽራና የሱልጣን ዘውድ ሉል ይሏታል። ወደ አንድ በተለየ ሁኔታ የቆሸሸ ሰፈር እንደደረስን ልጁ ግድግዳዎቹ ሊወድቁ ወደ ደረሱ አንድ ደሳሳ ጎጆ አመለከተኝ። የልቤ የምትፈጠነ ፉአድን ተከትዬ የፀሐይ ብርሃን ወዳልጎበኛት አየር ወደ ሌለባት ክፍል ገባሁ። ከአንድ በዘይት የሚሰራ መብራትና ማርታ ከተኛችበት ደረቅ አልጋ በቀር ቤቱ ውስጥ ምንም የለም። ማርታ የከተማውን ጭቆና ላለማየት የፈለገች ይመስል ፊቷን ወደ ግድግዳው አዙራዋለች። ፉአድ ትከሻዋን ነካትና እማዬ አላት። በህመም እያቃሰተች ወደ ኋላ ስትዞር ወደ እኔ ጠቆማት። በድሪቶ መሃል የተወሸቀውን ደካማ ሰውነቷን እያንቀሳቀሰች ተስፋ በቆረጠ ድምፅ እዚህ ምን አመጣ እንግዳው አለችኝ። ምንድን ነው የምትፈልገው? የነፍሴን የመጨረሻ ትራፊ ገዝተህ በፍላጎት ልትበክላት ነው የመጣኸው? ሂድ ከዚህ። ራሳቸውን የሚቸበችቡ ሴቶች በየመንገዱ ሞልተውልሃል። የተሰበረች ነፍሴን ትራፊ በቅርቡ ሞት ይወስዳታል። ከኔና ከልጅ አጠገብ ወግድ። እነዚያ ጥቂት ቃላት የሕይወቷን አሳዛኝ ታሪክ ያሳበቁ ነበሩ። አትፍሪ ማርታ፣ እንደ ጎብኚ ሳይሆን እንደ ችግረኛ ጓደኛሽ ልጠይቅሽ ነው የመጣሁት። ከሊባኖስ ጥዶች ማዶ ካደግሽበት ሸለቆ አቅራቢያ የመጣው ሊባኖሳዊ ነኝ። አትፍሪ አልኳት። ቃላቶቼ በስሜት ከነደደችው ነፍሴ መውጣቷን እንደተገነዘበች ኃይለኛ ነፋስ እንዳገኛት ቀጭን ቅርንጫፍ ራሷን እየነቀነቀች ጣፋጭነቱ ወደ ምሬት ከተለወጠው አሰቃቂና ውብ ትዝታዋ ለማምለጥ ያሰበች ትመስል ፊቷን በእጆቿ ሸፈነችው። ከዚያም በአስገራሚ ሁኔታ ጠንካራ በሆነ ነገር ግን ተስፋ በቆረጠ ድምፅ እዚህ ድረስ ችግሬን ለመካፈል በመምጣት እግዚአብሔር ብድርህን ይክፈል። ነገር ግን እዚህ መገኘት ክብርህን ዝቅ ስለሚያደርግብህ እንድትሄድ እለምንሃለሁ። ማንነትህን እንዳይለዩ ተጠንቀቅ። ሮሮ ልብህ ደግነቴን ልትመልሰው አይቻላትም። ኀፍረቴን መደበቅም ሆነ ከሞት ጥላ ልትከልለኝ አይቻላትም። የራሴ ኃጢአት ነው ይህን መከራ ያመጣብኝ። ርኅራኄ ኀፍረትን እንዲጋብዝብህ አትፍቀድ። እኔ መወገድ እንዳለበት የበሰበሰ አካል ነኝ። ሂድ፣ አለበለዚያ አንተም ትበከላለህ። ስሜን በሰሜን ሊባኖስ አታንሳ። ቆዳው የታመመ ጠቦት በሽታውን ለሌሎች እንዳያጋባ ስለሚፈራ በእረኛው ይገደላል። እናም ስለኔ ከተናገርክ ሞታለች በላቸው አለችኝ። ወዲያው ትንሹ ልጇን አቀፈችውና ሰዎች ልጄ የኃጢአት ፍሬ እንደሆነ ሁሉ ይሳለቁበታል። የዘማዊቷ ማርታ ልጅ፣ ሸርሙጣዋ ማርታ ሕሊናቸው ስለታወረ እናቱ በችግር እየማቀቀች ሕይወት እንደሰጠችው አይታያቸው። ከልጆች መሃል ወላጅ አልባ አድርጌው ብሞት ስለኔ ያለው ትውስታ ኀፍረት ያጠላበታል። ትልቅ በሆነ ጊዜ ግን ኃጢአትን ወደ እኔ ያመጣውን ነገር ከጽድቅ ጋር ታግሎ ያሸንፈዋል። እናም በጊዜ ወጥመድ ሲሞት ብርሃንና ሰላም በነገሱበት የዘላለማዊነት ዓለም ስጠብቀው ያገኘኛል አለች። ማርታ አልኩ በተሰበረ ልብ። ማርታ አንቺ የበሰበሰ አካል አይደለሽም። በመቃብር ብትኖሪም ንጹሕ ነሽ። የሰውነት እድፍ የነፍስን ንጽሕና ሊያጎድፈው አይቻለው። ከልቤ የመነጩትን ቃላት ስትሰማ የማርታ ፊት ፈካ። ነገር ግን ሞቷ መቃረቡ ግልጽ ነበር። ትናንት በሊባኖስ ሸለቆዎች ውስጥ ስትመላለስ ነበር። ዛሬ ደክማና ሐዘን አጥልቶባት የሕይወት እግር ብረት እስኪወልቅላት እየተጠባበቀች ናት። የመጨረሻ ሽርፍራፊ ኃይሏን አሰባስባ በሚንሾካሾክ ድምፅ ስቃይን ያመጣው የራሴ ድክመት ቢሆንም እኔ ያልከኝን ሁሉ ነኝ። ፈረሰኛው መጣ። በትህትናና በጨዋነት አናገረኝ፣ ሳመኝ። ምንም የማላውቅ ስለነበርኩ በንግግሩ ተማመንኩ። አርቆ ወሰደኝ። አስቀያሚ ምኞቶቹ በመልካም ቃላቱና በፈገግታው ተሸፍነው ነበር። ክብሬን ዝቅ ካደረኩ በኋላ ተወኝ። ሕይወቴን ለሁለት ተከፈላት። ተስፋ ቢሷ እኔና ልጄ ይኸው በውርጭ ተመተናል። ስቃይ ተሸክመናል። ለልጄ ስል ገላይን ከሚፈልጉ ወንዶች ወርቅ ወይም ሳንቲም ተቀብያለሁ። ሕይወቴን ለማጥፋት ብዙ ጊዜ ሞክሬ ነበር።
አሁን በመጨረሻ ግን ተወዳጁ ሞት በክንፎቹ ሊከልለኝ ቀርቧል አለች። በድንገት በጠንካራ ነገር ግን በተረጋጋ ድምፅ ከነዚያ አሰቃቂ ምስሎች ጀርባ የተደበቀው ፍትህ ሆይ የነፍሴን ጩኸትና የተሰበረ ልቤን ጩኸት አድምጥ። ልጄን በማዳንና እኔን በመውሰድ ምሕረትህን አሳየኝ አለች። ትንፋሿ ደከመ። ሐዘንና ፍቅር በተሞላበት አስተያየት ልጇን እየተመለከተች አንሾካሾከች። በሰማያት የምትኖር አባታችን ሆይ ስምህ የተቀደሰ ይሁን። መንግሥትህ ትምጣ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በደላችንን ይቅር በለን እኛም። ድምጿ ቢጠፋም ከናፍሮቿ እየተንቀሳቀሱ ነበር። ከዚያ የመጨረሻ ትንፋሿን አወጣች። ዓይኖቿ የማይታየውን የሚያዩ ይመስል እንደተከፈቱ ቀሩ። ንጋት ላይ የማርታ አስከሬን በመናኛ ሳጥን ተደርጎ በሁለት ድሆች ወደ መቃብር ስፍራው ተወሰደ። ከቤይሩት ከተማ አርቀው ወሰዷት። ቀሳውስቱ ፍታት አናደርግላትም አሉ። በተቆፈረ ጉድጓድ ውስጥም እንዳትቀበር ከለከሉ። ከትንሽ ልጇ ፉአድና ሕይወት ርኅራኄና ደግነት ካስተማረችው ወጣት በቀር ማርታ ወደ ቀብሯ ስትሄድ ያጀባት ማንም አልነበረም።